ዓለምን ለሁለት የከፈለውና በቢሊየን የሚቆጠሩ ሰዎች ትኩረት የሳበው ያ ታሪካዊ ምሽት አለፈ። ፕሬዚዳንት ዶናልድ ትራምፕ ለ1 ሰዓት ከ47 ደቂቃ በፈጀውና ሪካርድ በሰበረው ንግግራቸው የአሜሪካ ወርቃማ ዘመን መጀመሩን ሲያውጁ የካፒቶል ሂል አዳራሽ ግን በጭብጨባና በቁጣ ጩኸት መካከል ሲናወጥ ነበር ያመሸው። በፕሬዚደንቱ የድል አዋጅና ውሸታም ነህ በሚሉ የተቃውሞ ድምጾች የታጀበው ይህ ምሽት እንደ ሂሊያን ኡመር ያሉ ሕግ አውጪዎች አዳራሹን ረግጠው እንዲወጡ ያስገደደ ብርቱ የፖለቲካ ፍጥጫ የተስተናገደበት ምሽት ነበር። በዚህ ዝግጅታችን ከንግግሩ ጀርባ ያሉ ድብቅ እውነቶች፣ ትራምፕ በጠቀሷቸው ቁጥሮችና በተጨባጭ መረጃዎች መካከል ያለው ልዩነት እንዲሁም ይህ ንግግራቸው በዓለም ኢኮኖሚና የፖለቲካ አውድ ላይ የፈጠረውን ታላቅ ንዝረት በዝርዝር እንቃኘዋለን። የአሜሪካው የህብረት ግዛት ንግግር ወይንም ስቴት ኦፍ ዩኒየን በሀገሪቱ የፖለቲካ ታሪክ ውስጥ እጅግ ትልቅ ቦታ የሚሰጠውና ለዘመናት የቆየና ጥልቅ የፖለቲካ ባህል መሰረት ያለው ክስተት ነው። ይህ ንግግር በየዓመቱ ፕሬዝደንቱ በካፒቶል ሂል ተገኝተው ለሁለቱ የምክር ቤት አባላት ማለትም ለህዝብ ተወካዮች ምክር ቤትና ለሴኔቱ እንዲሁም ለጠቅላላው የአሜሪካ ግዛት የሀገሪቱን ወቅታዊ ሁኔታ የሚገልጹበት የቀጣይ ዓመት የሥራ ዕቅዶቻቸውን ይፋ የሚያደርጉበት መድረክ ነው። ለዚህ ፖለቲካ ባህል መነሻው የአሜሪካ ህገ መንግስት ሲሆን ፕሬዝደንቱ በየጊዜው ለኮንግረሱ ስለ ሀገሪቱ ሁኔታ መረጃ እንዲሰጡ በሚያዘው ድንጋጌ ላይ የተመሰረተ ነው። ይህም ፕሬዝደንቱ ከህግ አውጪው አካል ጋር የሚገናኙበትና የሥራ አስፈጻሚው አካል ስኬቶችና ተግዳሮቶች የሚያጋሩበት ዋነኛ ዲሞክራሲያዊ መድረክ ሆኖ ያገለግላል። ንግግሩ የሚካሄድበት ድባብ በራሱ ልዩ የሆነ የፖለቲካ ስነ ስርዓት ያለው ሲሆን በዕለቱ ፕሬዝደንት ወደ አዳራሹ ሲገቡ የሚደረግላቸው ደማቅ አቀባበል፣ በየንግግሩ መሃል የሚሰጡ ጭብጨባዎችና አንዳንድም የሚሰሙ ተቃውሞች የአሜሪካን የፖለቲካ ግለት ቁልጭ አድርጎ የሚያሳይ ነው። በባህሉ መሰረት በንግግሩ ወቅት የሀገሪቱ ከፍተኛ ባለስልጣናት በሙሉ በአንድ አዳራሽ ስለሚገኙ ድንገተኛ አደጋ ቢፈጠር የመንግስት ቀጣይነት እንዳይቋረጥ አንድ የካቢኔ አባል ዲሳይንድ ሰርቫይቫል ተብሎ ተለይቶ ጥበቃ የሚደረግለት ስውር ቦታ እንዲቆይ ይደረጋል። ይህ ንግግር ከፖለቲካ ይዘቱ ባለፈ ፕሬዝደንቱ በቀጣይነት ከህዝቡ ጋር የሚገናኝበትና ብሔራዊ አንድነትን ለመፍጠር ወይንም የፖለቲካ አጀንዳን ለማስረጽ የሚጠቀሙበት ታላቅ የሚዲያ ክስተት ሆኖ ለብዙ ስርዓት ቆይቷል። ዘንድሮም የካቲት 24 ቀን 2026 ምሽት በዋሽንግተን ዲሲ በሚገኘው ካፒታል ሂል በከፍተኛ ስሜት ተሞልቶ ነበር። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወርቃማ ዘመን ተመልሷል በሚል መሪ ቃል የህብረት ግዛት ንግግራቸው ሲጀምሩ አዳራሹ በዩኤስኤ ጩኸት ተናወጠ። ፕሬዝዳንቱ ለ1 ሰዓት ከ47 ደቂቃ በመናገር በስቴት ኦፍ ዘ ዩኒየን ታሪክ ረጅሙን ንግግር በማድረግ አዲስ ሪከርድ የሰበሩበት ምሽት ነበር። ትራምፕ ንግግራቸው ሙሉ በሙሉ ወደ ሪፐብሊካን ወገኖች በማዞር ጭብጨባ ሲቀበሉ፣ በአንጻሩ ተቃውሟቸው ለሚገልጹ ዲሞክራቶች እምብዛም የአይን ግንኙነት ሲያደርጉ አልታዩም። የካቲት 24 ቀን 2026 የተካሄደው የፕሬዝዳንት ዶናልድ ትራምፕ የህብረት ግዛት ንግግር በዓለም አቀፍ ደረጃ በቢሊዮን የሚቆጠር ህዝብ እንደሚከታተለው የተገመተው ታላቁ ክስተት ነበር። በአሜሪካ ውስጥ ብቻ ከ40 እስከ 50 ሚሊዮን የሚጠጉ ሰዎች በቀጥታ ስርጭት የተከታተሉት ሲሆን በዓለም አቀፍ ደረጃ ግን እንደ ቲክቶክ፣ ኤክስ እና እንደ ዩቲዩብ ባሉ ማህበራዊ ሚዲያዎች እንዲሁም በዓለም አቀፍ የዜና አውታሮች አማካኝነት ከ1 ቢሊዮን በላይ ህዝብ ንግግሩን ወይንም ዋና ዋና ነጥቦችን እንደሚመለከተው ተጠብቆ ነበር። በተመልካቾቹ ቁጥር በዚህ መልኩ ከፍተኛ ሊሆን የቻለው የትራምፕ ንግግር ወደ ስልጣን ከተመለሱ በኋላ የሚያደርጉት የመጀመሪያው ዓመታዊ ንግግር በመሆኑና በአሜሪካ የውስጥ ፖለቲካ ውስጥ ያለው ከፍተኛ ፍጥጫ የዓለምን ትኩረት በከፍተኛ ሁኔታ በመሳቡ ነው። በተጨማሪም ፕሬዝደንቱ የሚወስዷቸው እንደ ታሪፍ ያሉ የኢኮኖሚ ውሳኔዎችና የውጭ ጉዳይ ፖሊሲዎች በቀጥታ የሌሎች ሀገራትን ገበያና ደህንነት የሚነኩ በመሆናቸው ከመሪዎች ጀምሮ እስከ ተራው ዜጋ ድረስ ንግግሩን በጉጉት እንዲጠበቁ አድርጓቸዋል። ሌላው ለተመልካቾቹ ቁጥር ማደግ ምክንያት የሆነው የዲጂታል ሚዲያው ሚና ሲሆን ንግግራቸው ከባህላዊ ቴሌቪዥን ይልቅ በዲጂታል አማራጮች የሚከታተሉ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን የዳታ ተንታኞች አረጋግጠዋል። በአጠቃላይ የንግግራቸው በ2026 በዓለም ላይ በከፍተኛ ደረጃ የታየውንና የብዙውን ትኩረት የሳበው ዋነኛ የፖለቲካ ክስተት ሆኖ ተመዝግቧል።
ትራምፕ ባለፈው አንድ ዓመት የታየውን የኢኮኖሚ ለውጥ ለዘመናት የሚታወስ ተአምር ሲሉ ገልጸውታል። የዋጋ ግሽበት ወደ 1.7 በመቶ ዝቅ ማለቱን፣ የነዳጅ ዋጋ ደግሞ እስከ 1.85 ዶላር መውረዱንና የአክሲዮን ገበያ 53 ጊዜ አዲስ ታሪካዊ ክብረ ወሰን ማስመዝገቡን በኩራት ተናግረዋል። በተጨማሪም ኖ ታክስ ኖ ቲፕ የተባለውን የግብር ቅናሽ ለእያንዳንዱ ሕፃን የሚከፈለውን ትራምፕ አካውንትና የመድኃኒት ዋጋን በከፍተኛ ሁኔታ የሚቀንሰውን ትራምፕ RX.gov አሰራርን ይፋ አድርገዋል። እነዚህ እርምጃዎች ለአሜሪካውያን ቤተሰቦች አዲስ ተስፋ የሚሰጡ መሆናቸውን አበክረው ገልጸዋል። ንግግራቸው ወደ ድንበር ደህንነት ሲያመራ ፕሬዝደንቱ ወንጀለኛ ስደተኞች በሪከርድ ቁጥጥር እያባረርን ነው ሲሉ ቢገልጹም መረጃዎች ግን የተጋነነ መሆኑን ያሳያሉ። የሲራኩስ ዩኒቨርሲቲ ዳታ እንደሚያመለክተው በቁጥጥር ስር ካሉት መካከል 26 በመቶዎቹ ብቻ የወንጀል ጥፋተኝነት ያለባቸው ሲሆን 47 በመቶዎቹ ግን የኢሚግሬሽን ሕግ ጥሰት እንጂ ምንም አይነት የወንጀል ክስ የሌለባቸው ናቸው ተብሏል። ይህም ፕሬዝደንቱ ወንጀለኞችን ብቻ እያባረርን ነው ያሉትን ንግግር በየወሩ ከሚባረረው ውስጥ 21 በመቶዎቹ ምንም አይነት የወንጀል ክስ የሌለባቸው መሆኑ ከተረጋገጠው መረጃ ጋር የሚጋጭ መሆኑን አመላክቷል። ንግግሩ ወደ ኢሚግሬሽን እና የምርጫ ደህንነት ሲያመራ በአዳራሹ የነበሩ ውጥረት ገንፍሏል። ትራምፕ ዲሞክራቶች እነዚህ ሰዎች እብዶች ናቸው፣ ሀገራችንን እያጠፉ ነው ሲሉ በግልጽ ወርፈዋቸዋል። በዚህ ወቅት ተወካይ ኢልሃን ኡመር ውሸታም ነህ በማለት ድምጿን ከፍ አድርጋ በመጮህ ተቃውሞዋን የገለጸች ሲሆን እሷና ረሺዳ ታሊብ ንግግሩን ሳይጠናቀቅ አዳራሹን ረግጠው ወጥተዋል። ፕሬዝደንቱ ዜጎችን መጠበቅ ተቀዳሚ ተግባር ነው ብላችሁ የምታምኑ ቁሙ ባሉ ጊዜ ተቀምጠው የቀሩትን ዲሞክራቶች ባለመቆማችሁ ሊያሳፍራችሁ ይገባል በማለት የቃላት ጥቃት ሰንዝረዋል። ትራምፕ በሚኔሶታ የሶማሊያ ማህበረሰብ ላይ የሰነዘሩት 19 ቢሊዮን ዶላር ማጭበርበር የሚለውን ክስ ትልቅ መነጋገሪያ ይሆናል። ፕሬዝደንቱ ማጭበርበሩን በማስቀረት በጀቱን በአንድ ጀንበር ማምጣት ይቻላል ቢሉም የፋክት ቼክ ተንታኞች ግን ይህ ውድቅ አድርገውታል። በ2025 የአሜሪካ በጀት ጉድለት 1.8 ትሪሊዮን ዶላር የነበረ ሲሆን ሁሉንም አይነት ማጭበርበሮች ማስወገድ ቢቻል እንኳን የበጀት ጉድለቱን በ1/3 ወይንም ሲሶ ያህል ብቻ መቀነስ የሚቻለው ሲሉም ተናግረዋል። ይህ የፕሬዝደንቱ ቃል ኪዳን ካለው የኢኮኖሚ እውነታ ጋር የማይጣጣም ተብሎለታል። ከንግግሩ በኋላ የቨርጂኒያ ገዢ አቢጌል ስፓንበርግ የዲሞክራት ፓርቲውን ይፋዊ ምላሽ ሰጥተዋል። ገዢዋ ፕሬዝደንቱ እውነታን አልተናገሩም በማለት የትራምፕ የታሪፍ ፖሊሲዎችን ሸማቾችና የንግድ ተቋማትን እየጎዱ መሆኑን ገልጸዋል። ስፓንበርግ የትራምፕ አስተዳደር በቂ ስልጠና ከሌላቸው የፌዴራል ወኪሎች ወደ ከተማ በመላክ የዜጎችን ደህንነት አደጋ ላይ እየጣሉ መሆኑን በመጥቀስ አሜሪካውያን የተሻለ መንግስት እንዲጠይቁ ጥሪ አቅርበዋል። ዲሞክራቶች ስፓንበርግን የመረጧቸው ትራምፕ ለውድቀታቸው ሌሎችን ተጠያቂ በማያደርጉበት ሰዓት ገዢዋ ግን የአሜሪካ ምርጥ እሴቶች ስለምትወክል መሆኑ ገልጸዋል። የካቲት 24 ቀን 2026 በዋሽንግተን ዲሲ የተካሄደው የፕሬዝደንት ዶናልድ ትራምፕ የህብረት ንግግር ወይም ስቴት ኦፍ ዩኒየን ንግግር በአሜሪካ ፖለቲካ ውስጥ አዳዲስ ምዕራፍ የከፈተ ታሪካዊ ክስተትም ሆኖ ተመዝግቧል። የፕሬዝደንቱ ንግግር ተከትሎ ዓለም አቀፍ የሚዲያ ተቋማትና ተንታኞች በሁለት ተቃራኒ ጎራዎች ተከፍለው ምላሽ ሰጥተዋል። እንደ ፎርብስ ኒውስ ያሉ የቀኝ ዘመን ሚዲያዎች ንግግሩን የአሜሪካ ዳግም ትንሣኤ ሲሉ ቢያወድሱትም እንደ ቢቢሲ፣ አልጀዚራና እንደ ኒውዮርክ ታይምስ ያሉ ተቋማት ግን ትኩረታቸውን በአዳራሹ በታየው ጥልቅ ክፍፍልና በፕሬዝደንቱ የተጋነኑ መረጃዎች ላይ ትኩረት አድርገዋል። በተለይም ታዋቂው ዘ ኢኮኖሚስት መጽሔት የትራምፕን የማመጣጠን እቅድን ኢኮኖሚያዊ መሰረት የሌለው ፖለቲካዊ ቅስቀሳ ሲሉ ተችተውታል። ተንታኞች እንደሚሉት በንግግሩ ወቅት የታየው የተወካዮች አዳራሹን ረግጦ መውጣት ክስተት አሜሪካ በዓለም ፊት ያላትን የዲሞክራሲ ገጽታ ጥያቄ ውስጥ የከተተና የፖለቲካ አለመረጋጋት ምልክት ሆኖ ተወስዷል። ንግግራቸው በዓለም የፖለቲካ አውድ ላይም ከፍተኛ ንዝረትን ፈጥሯል። ትራምፕ አሜሪካን የሚፈታተናት ማንም አይኖርም በማለት የሰነዘሩት ጠንከር ያለ ማስጠንቀቂያና በኢራን ላይ የወሰዱትን እርምጃ በመጥቀሳቸው የአውሮፓ አጋሮችም አሜሪካ ለብቻዋ እርምጃ የመውሰድ ዩኒላተራሊዝም ዝንባሌዋ እየጨመረ ነው የሚል ስጋት ውስጥ እንዲገቡ አድርጓቸዋል። በተጨማሪም በንግግራቸው ውስጥ ያንጸባረቁት ጥብቅ የኢሚግሬሽን ፖሊሲ የላቲን አሜሪካ ሀገራት ከፍተኛ ቁጥር ያለውን ተመላሽ ስደተኞች ለመቀበል የሚያስችላቸውን የድንገተኛ
ጊዜ ዝግጅት እንዲያስጀምሩ አስገድዷቸዋል። ይህ የብሔርተኝነት ስሜት ያለው ንግግር ዓለም አቀፍ ትብብርን በመቀነስ ረገድ አዲስ የፖለቲካ አቅጣጫን አመላካች ሆኖ ታይቷል። በኢኮኖሚው ዘርፍም የንግግሩ ተጽዕኖ ወዲያውኑ በዓለም ገበያ ላይ ታይቷል። ፕሬዝደንቱ ዶላር ባይ ዶላር የሚለውን መፈክር በማንሳት አሜሪካ የነዳጅ ምርቷን ማሳደጓን ማወጃቸው በዓለም ገበያ ላይ የነዳጅ ዋጋ እንዲቀንስ በማድረግ በኦፔክ አባል ሀገራት ገቢ ላይ ጫና ፈጥሯል። በሌላ በኩል ትራምፕ በሀገር ውስጥ ምርት ላይ ያሳዩት ጥብቅና እንደ ቻይና ያሉ የንግድ ተፎካካሪ ሀገራት አዲስ ታሪፍ እርምጃዎችን እንዲያዘጋጁ ለንግዱ ጦርነት እንዲሰናዱም የሚያደርጋቸው እንደሚሆን ይጠበቃል። ምንም እንኳን በዎል ስትሪት ላይ መጀመሪያ ላይ መጠነኛ መነቃቃት ቢታይም የፋክት ቼክ ተንታኞች የፕሬዝዳንቱ መረጃዎች የተጋነኑ ናቸው ማለታቸው ተከትሎ በዓለም አቀፍ ኢንቨስትመንት ገበያ ላይ ጥንቃቄ የታከለበት አለመረጋጋት እንዲፈጠር ምክንያት ሆኗል። ላይ ፕሬዚደንት ዶናልድ ትራምፕ የ2026 የህብረት ግዛት ንግግር አሜሪካ ከምን ጊዜውም በላይ በሁሉም ጽንፎች መከፋፈልን ለዓለም ያሳየበት የታሪክ ምዕራፍ ሆኖ ተመዝግቧል። በአንድ በኩል የአሜሪካ ወርቃማ ዘመን መጥቷል የሚለው ተስፋና በቁጥሮች የታጀበው የኢኮኖሚ መነቃቃትን ሲሰብክ፣ በሌላ በኩል ደግሞ የተጋነኑ መረጃዎች፣ ጥብቅ የኢኮኖሚ እርምጃዎች፣ ጥብቅ የኢሚግሬሽን እርምጃዎችና በአዳራሽ ውስጥ የታየው የቃላት ጦርነት የሀገሪቱ የፖለቲካዊ ስፌት አደጋ ላይ የሚጥሉ ሆነው ተገኝተዋል። ይህ ንግግር ከአሜሪካ ድንበር አልፎ በዓለም የነዳጅ ገበያ፣ በንግድ ጦርነት ስጋትና በዓለም አቀፍ ዲፕሎማሲ ላይ የፈጠረው ንዝረት አሜሪካ የምትከተለውን አዲስ አቅጣጫ መላው ዓለምን በቀጥታ የሚነካ መሆኑን አረጋግጧል። በታሪክ ረጅም የተባለውን እስከ 1 ቢሊዮን የሚጠጋ ሕዝብ የተመለከተውን ይህ ንግግር ለወደፊቱ የአሜሪካ ጉዞ የእድገት አዋጅ ወይንም የከፋ ክፍፍል መጀመሪያ ነው። በትራምፕ ንግግርና በቀረቡት ተጨባጭ መረጃዎች ትንታኔዎች ላይ ምን ትላላችሁ? አሜሪካ በእውነት ወደ ወርቃማ ዘመን እያመራች ነው ወይንስ የፖለቲካ ልዩነት ይበልጥ እየሰፋ ነው? አስተያየቶቻችሁ በኮመንት ሳጥን ውስጥ አጋሩን። ቪዲዮውን ከተመለከታችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።